ጥያቄ ፕሮግራም ተከታታዮች እንደምትሰነበታችሁ። የዛሬው እንግዳዬ ያው እንደምታውቋቸው ከብዙዎቹ የአገር ጉዳይ ላይ በተከታታይ በመቅረብ የሚያደርጉት ትንተና ብዙዎች በከፍተኛ ስሜት ነው የምትከታተሉት። ኢንጂነር ጊዳይ ከነዚህ ውስጥ አንዱ ነው። ዛሬ ይዘን ቀርበናል። በሀገራችን የወቅታዊ ሁኔታዎች ላይ በተለያዩ ርዕሶች ላይ እንነጋገራለን። በትዕግስት ተከታተሉን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ኮሜንት በማድረግ ገንቢ አስተያየቶችን በመስጠት ሼር በማድረግ በበኩላችሁን ተባበሩን። አሁን በቀጥታ ወደ ፕሮግራም እንገባለን። ሰላም ኢንጂነር ጊዳይ፣ እንኳን እንደገና ለመገናኘት አበቃን። ሰላም አቶ አለሙ፣ እንኳን ለዚህ እድል አበቃን እንደገና። እንግዲህ ያላችሁ የሀገራችን ሁኔታ ብዙ ነገሮች በየጊዜው እየተከሰቱ በመሄዳቸው እንግዲህ እንዳንተ አይነቶቹን ደግሞ ያለውን ሁኔታ ያለ እረፍት የምትከታተሉት በመሆኑ ዛሬም እይታ እንድታካፍለን ነው ወደዚህ ጋበዝ ነው። በጣም አመሰግናለሁ። እስቲ ባለፈው ካየኸው ጊዜ ጀምሮ በየጊዜው ይቀያየራል። እንዲያው የሀገራችን ሁኔታ እንዴት እያየው ነው ባጭሩ? ያው እንግዲህ የሀገራችን ሁኔታ በተደጋጋሚም ይገለጻል፣ ስንገልጽም ቆይተናል። ሁሉም እንግዲህ በዚህ መድረክ ላይ እየወጣ በየመድረኩ እየወጣ የሚገልጸው አንድ ነው። እንግዲህ ብዙ ያልተቀየረ ሁኔታ የፖለቲካውም፣ የኢኮኖሚያውም፣ የማህበራዊ ቀውሶች እየተባባሱ የሄዱበት ሁኔታ መሆኑን እናያለን። ያው አገሪቱ ያለፈው 8 ዓመት ሙሉ ያው በጦርነት ላይ ነው ያለችው። ከትግራይ ጦርነት በኋላ እንደገና ወደ አማራ ጦርነት፣ አሁንም በተለያዩ ቦታዎች ወደ ወለጋ፣ ሲዳማ፣ ቤኒሻንጉል አካባቢም ያው እንግዲህ ቀጣይ የሆኑ የትጥቅ ትግሎች ያሉበት ጦርነት የሚካሄድበት አካባቢ ነው። በአጠቃላይ በሀገሪቱ የደህንነት ሁኔታ ካየኸው ሰው ወጥቶ መመለሱን የሚጠራጠርበት ሁኔታ ወይም ሊመለስበት የማይችል ሁኔታ ነው የምናየው። በትራንስፖርት ጠለፋ ታያለ፣ ህዝቡ ሲጠለፍ፣ እገዳ ሲደረግ፣ ሲገደልም በተለያዩ አካባቢዎች ግድያ ስታያለ። እንደነ ሲዳማ የሚሆን ወለጋ አካባቢ፣ የኦሮሞ አካባቢ ክርስቲያኖች ሲገደሉ፣ ኦርቶዶክስ ክርስቲያኖች ሲገደሉ፣ ቤተክርስቲያኖች ሲቃጠሉ፣ ይሄ እንግዲህ ተደጋጋሚ እይታ ሆኗል በኢትዮጵያ እና በዚህ ሁኔታ ነው ያለው። እንግዲህ ሌላው ያው ፖለቲካል ስትራክቸሩ ራሱ የአንድ ዲክታተር አካሄድ ስለሆነ መናገርና መጻፍ የማትችልበት አትተንፍሱ የተባለበት ሁኔታ ነው ያለው። ጋዜጠኞች የሚሰደዱበት፣ ፖለቲከኞች የሚሳደዱበት፣ የሚታሰሩበት፣ ኢቨን የፓርላማ አባሎች የሚታሰሩበት ሁኔታ ነው ያየነው። እስካሁን ታስረው ፍትህ ያላገኙ ብዙዎች ናቸው። አሁንማ ደግሞ ይባስ ብሎ እንግዲህ ሙዚቃም ሰማችሁ ተብሎ የሚታሰርበት ሁኔታ እያየን ነው እና እስከዚህ ድረስ ነው እንግዲህ አፈናው፣ በፖለቲካል አፈናው እንትን ላይ ያለው ሰብአዊ መብት ጥሰቱ በጣም ብዙ ነው። የኢትዮጵያ ወታደር በሚያደርጋቸው ሰራዊት በሚያካሄዳቸው የውጊያ አውዶች ላይ በከባድ ብረት ህዝቡን ሲደበድብ እና በድሮኖች ህዝብን ሲደበድብ ነው የምታየው። ያው ሴቶችን ሲደፍሩ፣ ትምህርት ቤቶችን፣ የህዝብ እንትኖች ለልማት ንብረቶችን ሲያቃጥሉ እንደዚህ ነው የምታየው እና በአጠቃላይ አገሪቱ በዚህ እንትን ላይ ያለችው በፖለቲካዊ ስናየው። ኢኮኖሚውም ያው እንግዲህ እንደምታየው ከቀን ወደ ቀን እየወደቀ ግሽበቱም እየገዘፈ የሚሄድበት ሁኔታ ነው የምናየው። የብር የመግዛት አቅም በጣም ተዳክመዋል።
የህዝቡ ኑሮ በጣም ደቋል። በዚህም ላይ እንግዲህ በዓለም ያለው ሁኔታ አሁን ተጨምሮበት የነዳጅ ማጣት፣ ትራንስፖርት ማጣት፣ ቢገኝም ውድ መሆን የመሳሰሉት ነገሮች ህዝቡን በጣም እንትን አድርገውታል። በሸቀጥ ንብረቶችም ላይ ዋጋ እንዲንር አድርጎታል። እና በዚህ ላይ እንግዲህ ያው ስርዓቱም ገንዘቡን የሚጠቀምበት እና የሚያውልበት ቦታ ዝም ብሎ በማይረቡ ብልጭልጮች ላይ ነው እና የኢኮኖሚ ችግሩንም ለመፍታት የሚያደርገው ጥረት ብዙ የሚታይ አይደለም። በዚህም ላይ ያው ብልጭልጩንም ለማድረግ ህዝቡን በማፈናቀል እና ከንብረቱ እንትን በማድረግ ንብረቱን በማፍረስ እንግዲህ ህዝቡን በባሰ ኢኮኖሚ ችግር ውስጥ የከተተ ስርዓት መሆኑን እናያለን። ብዙ ሰው ተፈናቅሏል። መፈናቀሉም ለልማት በሚል ሰበብ እንግዲህ ሆን ተብሎ በተለይ ለአዲስ አበባ አካባቢ ነባር የሆነውን ኦሮሞ ያልሆነውን ህብረተሰብ ለማስወጣት የሚደረግ ሆን ተብሎ የሚደረግ ሂደት መሆኑን እናያለን እና በዚህም በጣም በኢኮኖሚው በጣም የወደቀ ህብረተሰብ መሆኑ የታወቁ ዓለም ድርጅቶችም እንደ የዓለም ባንክ የሚሆን ዲቨሎፕመንት ባንክ የሚሰጡት እንትን ስታየው ኢኮኖሚ በጣም የወደቀ የኢትዮጵያ ኑሮ ከድህነት ወለል በታች መሆኑ በአብዛኛው ህብረተሰብ ከ40% በላይ 43% በላይ ማለት ወደ 83 ሚሊዮን ህዝብ በላይ ማለት ነው ከድህነት ወለል በታች ነው። እንዳየው ባለፈው ጊዜ ስለ ጤና ባለሙያዎች ተቃውሞ ስትራይክስ ስንመለከት የነበረው ዶክተሩም ጭምር ከድህነት ወለል በታች መሆኑን ነው የሚያሳይ እና የትኛው ህብረተሰብ በደህና ሊኖር ይችላል ብለህ የምትገምተው ሊኖር እንደማይችል ነው የሚታየኝ እና በአጠቃላይ እንግዲህ ኢኮኖሚውም በዚህ መልክ እንትን የሆነ ነው። ማህበራዊ ሁኔታውን ካየኸው እንግዲህ እርስ በርሱ በማጋጨት ጥቅም ለማግኘት ወይም በስልጣን ለመቆየት የሚያደርገው ጥረት እናየዋለን። ህዝቡን እርስ በርስ ያጫርሳል። በሃይማኖት፣ በዘር በመሳሰሉት ነገሮች ህዝቡንም እንግዲህ ሰላም እንዳያገኝ በማድረግ ብዙ ነገሮች እየተሰሩ መሆናቸውን እናያለን። በየጊዜው በዚህ ቦታ ይህን ያህል የአማራ ህዝብ ወይም የሌላው ዘር ህዝብ ተገደለ፣ የዚህ ሃይማኖት የኦርቶዶክስ የሌላ እንትን ሃይማኖት ተገደለ የሚሉት ነገሮች በጣም ኮመን የሆኑ ነገሮች ናቸው ማለት ነው እና ይሄ ሀገር በአጠቃላይ ትልቅ ቀውስ ውስጥ እንዳለ ነው የምናየው። ብዙ ነገር ሊተነተን ይችላል፣ ግን በአጠቃላይ ገጽታው እንደዚህ ነው። በጣም ጥሩ። እንደዘረዘርከው ያለ ሁኔታ በተለይ በቅርብ ደግሞ በሰዎች በአዲስ አበባ ቅርብ ርቀት ላይ ከአውቶቡሳቸው ተገደው እንዲወርዱ ተደርጎ የተወሰዱ የተጠለፉበት እና መድረሻቸው ያልታወቀበት አለ። በዚህ 2 ቀን ውስጥ ደግሞ በእንዲሁ ሸዋ ውስጥ ነዋሪዎችን ቤታቸውን በማቃጠል ሰፈራቸውን በማቃጠል መድረሻ ቢስ እያደረጉ ያንን ምናልባት መንግስት አሁንም ያንን ህዝብ እንደማባረሪያ ምክንያትና ዘዴ እየተጠቀምበት ያለ ይመስላል። እንግዲህ ሁኔታው በአጠቃላይ ይሄን ይመስላል። ስለዚህ ያለው ዝሮ ብዙዎች እምነት የመንግስት በስልጣን ላይ እስካለ ድረስ እነዚህ ሁኔታዎች መደጋገማቸውን እንደማይቀር ነው የብዙዎች ግምት። በሌላ በኩል እስቲ አሁን 3ኛ ዓመቱን እያቀራረበ ያለው የፋኖ እንቅስቃሴ በተመለከተ
በአንድ በኩል ፋኖ በተለያዩ የሀገሪቱ ክፍሎች በተለይም በወሎ፣ በጎንደር፣ በጎጃም እና በሸዋ ከፍተኛ እንቅስቃሴ እያደረገ መሆኑን እናውቃለን። አሁን በተለይ ደግሞ በሸዋ በኩል ገፋ ብሎ ወደ አዲስ አበባ በጣም በተጠጋ ርቀት ላይ ነው እንቅስቃሴያቸው እየሄደ ያለው። መንግስትም በሌላ በኩል አዳዲስ ወታደሮች ያመጣል። ያው እነሱም የተማረኩም ወደ ፋኖም እየገቡ ያሉበት ሁኔታ ይታያል። በአጠቃላይ እንዴት አይተዋል? የፋኖንስ የትግል አካሄድ እንደ የበለጠ ደግሞ አፋጥኖ ወደ ድል ለማቅረብ ያንተ እይታ ምንድን ነው? እንግዲህ ሁልጊዜ እንደምለው እኔ የፋኖ ትግል መጀመሪያ የአማራ ህዝብ ከቲፒኤልኤፍ ጀምሮ ማለት ነው ያለፉት 37 ዓመቶች በጣም ትልቅ ችግር ውስጥ የነበረ ህብረተሰብ ነው። ሁሉም እነዚህ ድርጅቶች አሁን የመጡት አማራን እንደ ሰከንድ ሲቲዝንም አይደለም እንዲያውም እንደ ጠላት እየተመለከቱ ብዙ ጉዳት አድርሰውበታል በተለያየ መንገድ። ገና ቲፒኤልኤፍ ሲገባ ጀምሮ በእነ ሀረር አካባቢ ወደ ገደል የተወረወረበት ሁኔታ እንደነበር እናውቃለን። ከዚያም በኋላ እንደ ጠላት የአብዮቱ ወይም የትግሎቹ እነዚህ እንትኖች ጠላት ተብሎ ተፈርጀው በብዙ መንገዶች ላይ ብዙ እንትን ሲደርስበት ግፍ ሲደርስበት የቆየ ህብረተሰብ ነው። ከአንዳንድ ቦታዎችም ሲሳደድ፣ ሲባረር፣ ሲፈናቀል የቆየ ህብረተሰብ ነው። በተለይ ደግሞ በዚህ ባለው ስርዓት አሁን በብልጽግና የአብይ ስርዓት ሊሆነው ብልጽግና የሚለው ቃል ለሱ የሚገባ አይመስለኝም። እንዳየ ነው ከኦሮሞ በብዛት እየተገደለ እንደተሳደደ እናያለን። ስቲል በየካምፑ በየስደተኛ ካምፑ ውስጥ ተጠሎ ገና እንትን ያላደረገ ህብረተሰብ መሆኑን እናያለን። በየአካባቢው ብዙም ትኩረት ተሰጥቶት መፍትሄ የማይፈለግለት ህብረተሰብ መሆኑን እናያለን። ከዛ አልፎ ወደ አዲስ አበባ እንኳን እንዳይገባ ብዙ እንትን እንዳደረጉበት አይተናል። እገዳ፣ ክልከላ እስከዚህ ድረስ የሄደ ንቀት ያለበት የእነ ሽመልስ አልኛ ያው ቃል መውጫቸው ነገር ሁሉ አማራን ሰበር ነው፣ የሰበሩንን ወገባቸውን ሰበር ነው፣ አደቀቅ ነው አይነት ነገር ነው። እንግዲህ ይሄ ነው እንግዲህ እንደ ጠላትም አድርገው አይተው ለማዳከም የሚሞክሩበት ሁኔታ እንደነበረ እናያለን። በመጨረሻም እንግዲህ ትጥቁን ለማስፈታት በሌላው አካባቢ ገና መፍታት ሳይጀምሩ እሱን ለማስፈታት ጦር እንዳዘዙበት ከቲፒኤልኤፍ ጋር ሰላም እያወጁ በዚያ ወደ አማራ ጦር እንዳወጁ እና ያወጁት ጦርነት መሆኑ ራሳቸው የገፉት ገፍተው ያመጡት ጦርነት መሆኑን እናያለን። እና እኔ የአማራው ህዝብ ብዙ ግፍ ከተቀበለ በኋላ ሰቆቃ ከደረሰበት በኋላ ሌላ አማራጭ አጥቶ የተነሳበት ሁኔታ በመሆኑ ፍትሐዊ ትግል ነው። ፍትሐዊነቱም ያው ህዝቡ እንዴት እንደደገፈው እያየን ነው። በዚህ በ3 ዓመት ውስጥ ያሳየው እድገት በጣም ትልቅ ነው። የኢትዮጵያ ሰራዊት አብዛኛው ልትል ትችላለህ አሁን ከ75% በማያንስ አማራ አካባቢ ነው ያለው። እንግዲህ ባለፈው 3 ዓመት ከዚህ ኃይል ጋር እየታገለ ራሱን ሲያስታጥቅ ቆይቷል። በትጥቅ በደንብ ታጥቋል። ብዙ ቦታዎችን ነፃ አውጥተዋል። እና አሁን ያለበት ደረጃ እንዲያውም ከጉሬላ ወርፌር የሽምጥ ውጊያ ወጥቶ ወደ ማጥቃት ደረጃ የሚተላለፍበት ሁኔታ እያየን ነው። ትግሉ ከአማራም አልፎ አሁን ወደ እነ ወለጋ ድረስ የሄደበት ሁኔታ እናያለን። አሁን
እና ወደ ቤኒሻንጉል ድረስ ይሄዳል። ከአማራ ክልል አልፎ ወደ ሌላው ቦታም ሊሄድ እንደሚችል እየሄደ እንደሆነም እያየን ነው እና በጣም ትልቅ ውጤት ነው ያሳየው በአጭር ጊዜ። ብዙ ሰራዊት ነው ያለው። በሰራዊት ብዛት ከሚገባው በላይ ሰራዊት ብዛት አለው። ትንሽ ችግሩ ያው መጀመሪያ ላይ የተጣመረ አይነት አሰራር አልነበረውም። አንድ ወጥ የሆነ አመራር አልነበረውም። አሁን እሱን ለማምጣት ያው አንድ ድርጅት ፈጥሯል። ይህም ትልቅ እርምጃ ነው። እዚህ ላይ ግን ስቲል እንግዲህ 4 ወር 3 ወር ይሆነዋል ይህንን ጥምረት ከፈጠረ። እሱን የሚያንጸባርቅ አይነት ውጤት ገና ለማምጣት አልቻለም። እንግዲህ ስትራክቸሩን ለማስተካከል ራሱ ጊዜ ይወስዳል። አጭር ጊዜ ነው አሁን ያለበት እና የውስጡን ስትራክቸር ለማስተካከል ሰራዊቱን ለማሰባጠር አንድ ኮማንድ ለማድረግ የተለያዩትን ኮማንዶች በተዋቀረ መንገድ እንዲሰራ አንድ አይነት አመራር እንዲኖረው አንድ አይነት ህግ እንዲከተል ሎጂስቲክስም ለሁሉም እኩል አይነት እንትን እንዲኖረው አሰራሩም በአጠቃላይ ተመሳሳይ አሰራር እንዲኖር ለማድረግ ትንሽ ጊዜ ይፈጃል። ያው በህዝቡ በኩል መቸኮል አለ። ምነው እንደዚህ ያልታየ፣ ምነው እንደዚህ ሆነ። አሁን የሚታዩትም አንዳንድ ነገሮች ገና ኮምፕሊት ኮማንድ ውስጥ እንዳልሆነ የምታየው የጎጃም የሸዋ የምናምን የሚለው ስትራክቸር የነበረውም እንዳለ እዞቹ እንዳሉ ሆነው እየሄዱ ስለሆነ ህዝቡ የሚጠብቀውን አይነት ስትራክቸር እና ትግሉ የሚጠብቀውን አይነት ስትራክቸር ትግሉም ራሱ የሚጠብቀውን አይነት ስትራክቸር ለመያዝ ትንሽ ጊዜ ይወስድበታል። እኔ ቀላል ነገር አይደለም ይህንን ለማስተካከል ጊዜ ይወስዳል። 3 ዓመት ትንሽ ነው እኮ እና ይሄ እንግዲያውም በ4 ወር ውስጥ ደግሞ ብዙ ነገሮችን ሰርተዋል። በዚህም ላይ ነፃ ያወጡትን አካባቢዎች ማስተዳደር ትልቅ ስራ ነው እና እነዚህን ሁሉ ነገሮች ለማድረግ ትንሽ ጊዜ እንደወሰደበት አያለው። ዳይሬክሽኑ ግን አቅጣጫው በጣም ጥሩ ነው። እንትን ሊሆን ይችላል። እዚህ ላይ ሊያጋጥማቸው የሚችል ነገሮች እንዳሉ ይታዩኛል። ለምሳሌ አሁን በቅርቡ ካየኸው በጠላት ወገን በደንብ የሚያራግቡት ነገር ብታይ እገሌ የዚህ አውራጃ የዚህ አካባቢ የዚህ ጎጥ እንትን ስለሆነ ከስልጣን ወጣ፣ ተቃውሞ ወጣ፣ እንደዚህ ሆነ የሚሉት ነገሮች እየታዩ ነው እና እንደዚህ ነገሮች ለትንሽ ጊዜ ሊያስቸግሯቸው እንደሚችሉ ይታየኛል። ህብረተሰባችን መጀመሪያ ነገር በዚህ በወጥነት የኔ የቀበሌነት የአካባቢነት እንትን በጣም በስሜት እንትን ያደረገ ካልቸራል አመለካከቱና ልምዱ ስለሆነ ይህንን በቀላሉ በአጭር ጊዜ ይተዋል ማለት አይደለም። እንግዲህ ማሰባጠር ከቦታ ወደ ቦታ ከአንድ ስልጣን ወደ ሌላ ስልጣን በሌላኛው ላይ ወደ ከፍ ሲደረግ ሌላው ነበረበት ቦታ ሲቆይ ለምን የኛ እንትን ያልሆነ የሚሉ ስሜቶች ሊፈጠሩ ይችላሉ፣ ይፈጠራሉ። ወደድንም ጠላንም። እኔ በቲፒኤልኤፍ ላይ እንዲያውም በጣም ጥብቅና እንትን የሆነ አደረጃጀት ጀምሮ ያደገ ድርጅት ያጋጠመው የእንደዚህ አይነት የጎጠኝነት እንትን ከባድ እንደነበረ አውቃለሁ። ህንፍሽሽ የምንለው ማለት ነው። ድርጅቱን በጣም የጎዳ ትልቅ እንትን ጉዳት ያደረሰበት ጥፋት ያደረሰበት እንትን ነበር እና አያያዙ ላይም ትንሽ ድንጋጤም ጋር የተያያዘ ስለሆነ ምናልባት ረጋ ብለን ልንያዘው እንዳልቻል ይታየኛል። እንትን እንደሆነ ግን
ሊያመጣው የሚችል አደጋ ከባድ መሆኑ ይታየኛል እና አሁን ፋኖም ይህንን ግምት ውስጥ አስገብቶ ካሁኑ ይህንን ነገር የሚፈታበት መንገድ መዘጋጀት ያለበት ይመስለኛል። ዋናው ነገር አካሄዱን ግልጽ ማድረግ ነው። እንደዚህ አይነት ስሜቶች እንደዚህ ተጎዳን፣ እንደዚህ ሆን የሚሉትን እንትኖች ለማዳመጥ ወይም ይህንን ለመጠቀም የሚሞክሩ ኃይሎች የለመዱት የጎደለባቸው ከቦታ ወደ ሌላ ቦታ ለመቀየር የማይፈልጉ ይህንን ስሜቶች ለመጠቀም ስለሚፈልጉ ይህንን ነገር ግልጽ አድርጎ ህዝቡም እንዲታወቅ የሚወሰዱትም እርምጃዎች ግልጽ እንዲሆኑ ማድረግ አስፈላጊ ይመስለኛል እና በዚህ ላይ ሊሰሩበት ይገባል። ምናልባት የተለየ ኮሚሽን ወይ ኮሚቴ የፍርድ ፕሮሰስ እንዲኖር ማድረግ ጥሩ ይመስለኛል ነው የምለው። እንግዲህ ጊዜ ያላቸው ይህንን ቢያስቡበት ከሆነ ጥሩ ይመስለኛል። የእኛ ተሞክሮ በጣም መጥፎ ነበር እና ይህንን ነው የምለው። በጣም አመሰግናለሁ ኢንጂነር። በትክክል ነው ያለው ሁኔታ ፈታኝ ነው። ለንን ወዲያ በዘዴና በመላ ካልተያዘ ያልተጠበቀ ችግር ሊያመጣ ይችላል። ያንን ደግሞ ጠዋት ማታ በገንዘብ ኃይል በሰው ኃይል የሚከታተለው የአብይ መንግስት ደግሞ ያንን በመጠቀም በውሸት በማዳበር ትንሽ ፈተና ሊያመጣ ስለሚችል ያንን እንዳይፈጠር ነው የምትለው። እንግዲህ ሌላው በዚሁ አጋጣሚ ያለው በትግራይ ሁኔታ ያለው ሁኔታ ነው። በትግራይ ሁኔታ ትንሽ ግልጽነት የጎደለው ግልጽነት የሌለው መረጃዎች ናቸው የሚወጡት በየጊዜው እና በአንተ በኩል አንተ ባለ መረጃ መሰረት የትግራይ ሁኔታ ምንድን ነው? ምን ላይ ነው ያለው? ወል በትግራይ ያለው ሁኔታ እንግዲህ ከመጀመሪያው የተፈረመው የፕሪቶሪያ ስምምነት እንትን ተግባራዊ እንዳይሆን መጨረሻ ላይ እንቅፋት የሆነው የአብይ መንግስት ነው። እንግዲህ ከሱ ጋር የተፈራረመውን ኃይል ቲፒኤልኤፍን ህጋዊ እንዳይሆን በማድረግ ከጨዋታ ውጭ ሊያደርገው በመሞከሩ ያው ትግራይን ለመቆጣጠር አይችልም። ቲፒኤልኤፍ እያለ ቲፒኤልኤፍን አስወግዶ ትግራይን ሊቆጣጠር አይችልም እና በዚህ ሂደት እንግዲህ ቲፒኤልኤፍ ራሱን አደራጅቶ ትግራይን ነው ማስተዳድረው የሚል ይዘት ይዞ የሄደበት ነው። ከሱ ተለይተው የሄዱ ኃይሎች ያው አብይ ጋር ገብተው ብዙ ነገር እየዘባረቁ መሆናቸውን እናያለን። ግን በትግራይ ውስጥ የሚደረገው ሂደት ያው ቲፒኤልኤፍ ኃይል አለው። ኃይሉን አጠናክሮ ለሚመጣው ነገር ፌስ ለማድረግ ዝግጁ መሆኑን እየገለጸ ነው። ከዚህ አልፎ ያው እንግዲህ አሁን ከዚህ ሁሉ እንትናቸው ድክመታቸውም እንትን የተሻለ አመለካከት አምጥተው የሰሩት ስራ ቢኖር ከኤርትራ ጋር ያላቸውን ግንኙነት በስምምነት በመፍጠር አሊያንስ በመፍጠራቸው ነው። እንግዲህ ጽምዶ የሚለው ነገር ነው እና ጽምዶ በኤርትራና ትግራይ ያለው የነበረው ችግር ግጭት አቅሞ ያው በጋራ ሆነው የሚመጣባቸውን ጠላት በዚህ አኳያ እንግዲህ ለሁለቱም ጠላት የሆነው የአብይ ስርዓት ነው። እሱን ለመመከት አብረው እየሰሩ እየተባበሩ መሆናቸውን እየገለጹ ነው። በግልጽም እየታየ ነው እና ይህ ሂደት ራሱ ትልቅ ቻሌንጅ ስለሚሆንበት ለአብይ በጦርነት ለማስፈራራት እና ትግራይን ለመምታት ቢሞክርም እንግዲህ ሊወጣው የማይችል ችግር ውስጥ ሊገባ እንደሚችል ይታየኛል። የሚሞክረው አይመስለኝም። ያው ባለፈው ጊዜ አይታችሁታል እንግዲህ የቀይ ባህር የምናምን እያለ ብዙ ሲደነፋና ሰራዊት ወዲያና ወዲህ ሲያንቀሳቀስ የነበረበት ሁኔታ አይተናል። እንግዲህ እሱም እንዳልሆነለት ምክንያቱም እነዚህ ሁለት ኃይሎች ከገጠመ
ራሱ ትልቅ ችግር ውስጥ የጥፋቱ መጨረሻ እንደሚሆን የሚያሳይ ነው እና ያደርገዋል የሚል እምነት የለኝም። አሁንም ትግራይ ውስጥ ቲፒኤልኤፍ ነው እንትን የሚያደርገው የሚያስተዳድረው አብይ የሾመው ጊዜያዊ አስተዳዳሪ ያው እንደ ቁም እስር ነው ያለው አሁን እና ትግራይ ውስጥ ምርጫም እንደማይደረግ እንትን አድርገዋል። ቲፒኤልኤፍ ኦልሬዲ እያስተዳደረ ነው። ቲፒኤልኤፍ አቋም አሁን ወዴት ነው የሚሄደው የሚለው ራሱ ግልጽነት የሌለው ነገር አለ። እንግዲህ ቲፒኤልኤፍ ምንድን ነው የሚፈልገው? በኢትዮጵያ ፖለቲካ ውስጥ ለመሳተፍ ለመቀጠል ይፈልጋል ወይ? እንግዲህ እንዴት ሊቀጥል ይችላል? ከሌሎቹ ጎረቤት ኃይሎች ጋር ወይም ክልሎች ጋር እንዴት ሊሰራ ይችላል የሚለው በግልጽ የተቀመጠ ነገር የለም እስካሁን ድረስ እና በተለይ በአማራ ክልል እና በትግራይ ክልል ያለው የግጭት መነሻ የሚሆነው የእነ ወልቃይት የእነ ራያ ጥያቄ እንዴት ሊፈቱት ይችላሉ፣ እንዴትስ ሊያደርጉት ይችላሉ የሚለው ነገር በግልጽ ገና የተቀመጠ ነገር የለም። ይሄ ነው እንግዲህ የምናየው። ሌላው ዓለማዊ በዓለም ግሎባል የሚሆነው እንትንም ትልቅ ኢምፓክት አለው በዚህ ሂደት ላይ የነ ግብፅ ይህንን የቀይ ባህር የመቆጣጠር እና በኢትዮጵያ ያለውን ትሬት እንትን ለማድረግ ኢትዮጵያንም ለማዳከም የሚያደርጉት ጥረት ያው እንደ ኤርትራ፣ ሱዳን፣ ግብፅ እነዚህ ኃይሎች ተባብረው ሳውዲም አሉበት በዚህ ሂደት ላይ ሌሎችን ኃይሎችም ለማስተባበር የሚፈልጉ መሆናቸውን እያየን ነው እና ጽምዶ እየተባለ የሚነገር እንግዲህ ባለፈው ጊዜ ደብረ እንትን ፖርት ሱዳን ላይ የተደረገው የህዝብ ለህዝብ ግንኙነት የሚል ሽፋን ያለው ነገር አይተናል። ግን አተባክ እንደዚህ አይነት ግንኙነቶች እና ስምምነት ለማድረግ ዝግጅቶች እንዳሉ የሚታዩበት ሁኔታ አለ እና ይህንን እንግዲህ የት ይደርሳል አብረን የምናየው ይሆናል። በአጠቃላይ ግን አብይ ራሱ በፈጠረው ከጎረቤቶች ጋር ጠብም ይሁን አገር ቤት ያለውን ፖለቲካ አያያዝ ከማበላሸቱ የተነሳ እንደዚህ አይነት የአሊያንስ ሂደት ሊመጣ እንደሚችል ይታየኛል እና ፋኖ እዚህ ላይም ይህንን ሁኔታ መጠቀም አለበት ነው የምለው እኔ። በደንብ መጠቀም አለበት። ከጎረቤቶቹ ጋር ያለውን ግንኙነት አስተካክሎም አሊያንስ የሚፈጠርበት ከኤርትራም ጋር ኢቨን ከግብፅ ከሱዳን ጋር የሚደረግበትን ሁኔታ ማድረግ አለበት ባይ ነኝ። እንግዲህ ከጠላቶቻችን ጋር እንዴት እንተባበራለን፣ ከጠላት ከነበረው ጋር እንዴት አድርጎ ነው ከጠላት ጋር የሚተባበረው የሚለውን ነገር ሁል ጊዜ የሚነሱ ጥያቄዎች ናቸው። አንዳንድ ጊዜም ይህንን ሊጠቀምበት ይፈልጋል። እንትን ከጠላት ጋር ከነበረ መተባበር ይቻላል። ሂስቶሪካሊ ይሄ የሚደረግ ሂደት ነው። በዓለም የሚደረግ ነው። በእኛም በአገራችን አካሄድ ሲደረግ የቆየ ነገር ነው። አንድ ጊዜ ጠላት ትሆናለህ፣ በሌላ ጊዜ ደግሞ የሚያስተባብር ሁኔታ ሲመጣ ትተባበራለህ። ኢቨን በድሮ የእኛ ታሪክ ስታየው የተለያዩት ንጉሶች የሸዋ የላስታ የምናምን የምትለው እርስ በርስ ሲታገሉ ሲማቱ ቆይተው ምናልባት ጠላት ሲመጣ አብረው የሚቆሙበት ሁኔታ እናያለን። ይሄ ኖርማል አካሄድ ነው በፖለቲካ። ኢንተርናሽናልም እንደዚህ አይነቶች በተደጋጋሚ የምናይበት ሁኔታ አለ። ለምሳሌ ሰከንድ ወርልድ ወር ላይ ካያችሁት ጀርመንን ለመቃወም ምዕራባውያን ከራሽያ ጋር አብረው ተዋግተዋል። ጠላት ነው የሚሉት ኃይል ነው፣ ግን አብረው ተዋግተዋል። አብረው በጋራ ሆነው እንትን አድርገዋል። ይሄ እንደዚህ አይነት ሲቹዌሽንስ ታክቲክ ስትራቴጂ በየጊዜው የሚቀያየር ስለሆነ ታክቲካሊ የትኛው ነው የሚያዛልቀኝ፣ ከየትኛው ጋር ባብር ይሻለኛል፣ ኒውትራልስ በሆነ የትኛው ነው የሚሻለኝ የሚለው ነገር ከሁኔታው ጋር እየሄደ የሚመዛዘን ነገር መሆን አለበት።
በስሜት ብቻ የሚሄድ ነገር አይደለም እና የአማራውም ትግል እነዚህን ነገሮች በደንብ አስተካክሎ እንትን በመመዘን የሚያዛልቀውን ነገር ማድረግ ያስፈልጋል እላለሁ። በኢትዮጵያ ትልቁ ጠላት፣ ትልቁ አደገኛ ጠላት የአብይ ስርዓት ነው፣ ለኢትዮጵያም ለአካባቢያችንም እና ይህንን ስርዓት ማስወገድ ከሌሎች ኃይሎች ጋር መተባበር የግድ ይላል። መተባበሩም አስፈላጊ ነው የምለው እኔ በበኩሌ። እዚህ ላይ ሁል ጊዜ መጠንቀቅ ያለብን ምን ሰጠነው ምን የምታገኘው የሚለው ነገር ላይ እዛ ላይ ነው ማመዛዘን ያለብን። መሰረታዊ የሆኑ ጥቅሞቻችንን አሳልፈን እንሰጣለን ወይ አንሰጥም? ይህንን በደንብ አድርገን መመዘን ያስፈልገናል። እኔ እስካሁን ድረስ በፋኖ በኩል ካየሁት በራሱ ትጥቅ በራሱ ትግል በራሱ አካባቢ ያደገ ኃይል ነው። በሌላም ተገዢ ሊሆን የሚችል ኃይል አይደለም እና ይህንን ካፒታል ተጠቅሞ ከሌሎቹ ጋርም አብሮ ሊሰራበት የሚችል ኃይልም ስላለው ተፈላጊም ስለሆነ ሊጠቀምበት የሚችል መንገድ እንዳለ አያለው እና ፋኖ በዚህ በኩል በደንብ አድርጎ ማየት ያለበት ይመስለኛል። ከሌሎች አካባቢዎችም ክልሎች አሁን እየሄደበት እንዳለው አይነት ወደ ወለጋ፣ ወደ ቤኒሻንጉል፣ ወደ ሲዳማ የመሳሰሉት ነገሮችም ሰፋ አድርጎ መሄድና ከአሁኑ ጀምሮ ሌሎችንም ለማስተባበር መስራት እንዳለበት ይታየኛል። ትክክል ነው። አሁን ያነሳቸው ነጥቦች ጋር ሌላው እንደ ስጋት የሚታየው በእርግጥ ነው ቲፒኤልኤፍ ለረጅም ጊዜ አሁንም ካርታ ሰርቶ አገር መሰረታለሁ ብሎ የሞከረ ኃይል ነው። ይሆናል አይሆንም ሌላ ጥያቄ ነው። ምክንያቱም አሁን የወልቃይት ጉዳይና የራያ ጉዳይ የጋምቤላ ጉዳይ እንደ በፊቱ በፈለጉት መንገድ ማስኬድ የሚችሉበት ሁኔታ አይኖርም ተብሎ ይገመታል። በሌላ በኩል መንግስት ነኝ የሚለው ኃይል ደግሞ ለኢትዮጵያ አንድነት ያን ያህል ጉዳዩ የሆነ አይደለም። እንዲያውም በሚፈልገውን አብይ የሚፈልገውን ንግግሮች በታዛዦቹ ነው የሚያስፈጽመው እና ብርሃኑ ጁላ ባለፈው ጊዜ በትግራይን ከተገንጠሉ ብሎ ሲል እንዲህ እንደ ተራ አነጋገር አይመስለኝም። እውነቱን ነው፣ ግድ የለውም። አላማው እነሱ ሌላ እቅድ አላቸው ተብሎ ስለሚገመት ከዛ አንጻርም የሚጨነቅበት ስላልሆነ የቲፒኤልኤፍ እንዳልከው አቋሙን መመርመር በእውነት ለትግራይ ህዝብ የሚጠቅመው በላይ ተቆልፎ ትግራይ በሚል በየትኛውም የኢትዮጵያ ክፍል ሀገሩ ነው ያለምንም እንትን እንደፈለገ ማድረግ የሚችልበት ሁኔታ ተስማምቶ እያለ ለትውልድ የሚተላለፍ ጦርነት ይዘህ መቀጠሉ ለህዝቡም ለትግራይ ህዝብ እውነት እናስባለን የሚሉ ከሆነ ከጥፋታቸው ተምረው አንድነቱ ላይ መጠናከር ያለፈው አቁሞ እዛ ላይ ካሁን በኋላ እስቲ ለጋራችን ቅድም ላልከው ለጋራ ለትግራይም ለአማራውም ለኦሮሞ ለሁሉም ኢትዮጵያዊ የምትሆን ስርዓት ለመመጣት በሚለው ይልቅ አሁንም ያን የቆየ አጀንዳቸውን እየገፉ ይታያልና ከዛ አንጻር ነው እንግዲህ ያለው እንግዲህ ውይይቱና ሌላውን እንዳልከው እንግዲህ ውይይቱ መቀራረቡና በዛ ላይ ነገሮች መለሳለስ የሚፈጠሩ ከሆነ ወደፊት የሚታይ ነው። በዛ ጉዳይ እስቲ ወደ አሁን ወቅታዊ ሁኔታ ሆነው ወደ የምርጫውን ሂደት እንዴት እያየው ነው ኢንጂነር? ምርጫው መቼስ ቀልድ ነው። አብይ ምን ፈልጎ ነው ምርጫ እያደረገ ያለው? ህዝብ ገፍቶት አይደለም። የሚገፋበት ያለው እሱ ነው። ምን ለማግኘት ነው የሚለው ነገር እኔ ብዙም እንትን አያደርገኝም። እንግዲህ ህጋዊነት ለማልበስ ህጋዊነት ለማግኘት ነው የሚለው ነገር ነው። አብይ ከፈለገ ያው ኮረጆዎችን ዝም ብሎ ሰርቆም እንትን አድርጎ ተመርጫለሁ ለማለት የሚያስችለው ሁኔታ እንዳለ እናያለን እና አሸናፊ እንደሚሆን ባለው ሁኔታ ለምርጫ የሚያመች ሁኔታ እንደሌለ እያየን ነው። ቅድም የገለጽኩት የኢትዮጵያ ሁኔታ አለ። በአጠቃላይ ምርጫ ሊደረግባቸው የማይችሉ አካባቢዎች አሉ። ዲሞክራቲክ ሁኔታውም ለምርጫ የሚያመች አይደለም። እንደምናየው አፋኝ ስርዓት ነው። ይህንን ሁኔታ እያለ ምርጫ አደርጋለሁ ማለት ምን ለማምጣት ነው የሚለው ጥያቄ እንግዲህ አብይ ራሱ የሚመልሰው አይመስለኝም። እንግዲህ
አብይ ከዚህ ካለበት የላቀ ስልጣን ይሰጠኛል የሚል አመለካከት ካለው ተሳስተዋል። አሁንም እንደፈለገው እያደረገ ነው። ማን የሚከላከለው፣ ማን የሚወዳደረው፣ ማን እንትን የሚያደርገው ነገር አለ? እና በዚህ ምርጫ የበለጠ እንትን ያመጣለሁ የሚል ነገር ካለ ስህተት ነው። ያው እንግዲህ በዚህ ምርጫ የሚያደርጋቸውን ነገሮች እናውቃለን። አሁን ያለውን ሁኔታ ያስቀጥላል። ሙሉ ስልጣን አለው፣ እሱም ይቀጥላል። ይህንን አትቀጥልም ምርጫ አድርግ ብሎ ያስገደደው ህብረተሰብም የለም እስካሁን ድረስ እንዳየ ነው። እና ምንም አይነት ለውጥ ሊያመጣ እንደማይችል ይታየኛል። በኢሜጁ በዓለም ደረጃስ ይህንን ሊቀይረው ይችላል የሚለው አይችልም። ኦልሬዲ ይህ ስርዓት ዲክታተር መሆኑ፣ አፋኝ መሆኑ፣ ጦረኛ መሆኑ ዓለም እያየው ነው፣ አውቆታል። እንዲያውም ከድሮዎቹ ምርጫዎች የተለየ ያደረገ አሁን ከአውሮፓ እና ከአሜሪካ ታዛቢዎችም አላቁ እና ከወዲሁ የታወቀ ነው። ማን ነው ሊያውቅለት የፈለገው? ኤሮፓ እና አሜሪካ ከሆነ እንግዲህ ከአሁኑ ጀምረው ብዙም ኢንተረስት የለንም አናውቀውም ይህንን አይነት ነገር ነው መልስ የሰጡት ማለት ነው። እና ምርጫው ቀልድ ነው፣ ፌዝ ነው። ለምን ይህ ሁሉ ጊዜ ገንዘብ፣ ጉልበት እንደሚያጠፋበትም አላውቅም። አሁን ትግራይ ውስጥ ምንም ምርጫ ሊደረግ እንደማይችል ራሳቸውም እንትን አድርገዋል። አማራ ውስጥ 128 ሪፕሬዘንታቲቭስ አድርገናል ይላል። ከየት መጥቶ ነው የ128 ሪፕሬዘንታቲቭ የሚመጣው? 128 ወረዳዎች ቁጥጥር ውስጥ አሉ ማለት እኮ ነው። የለም ከ80% በማያንስ ወረዳዎች በፋኖ ቁጥጥር ናቸው። አዲስ አበባ ቁጭ ብሎ የዚህ ወረዳ ተመራጭ ነኝ ለማለት ካልሆነ በስተቀር እዛ ሄዶ ሊወዳደር የሚችል የለም። የምርጫ ካርድም ሊያወጣ የሚችል የለም። በብዙዎቹ ምርጫ ካርድ እንዲያወጡ እያስገደዱ ምርጫ ካርድ አውጡ ብለው ምርጫ ካርዱንም ሲሰበስቡት እንደነበረ አይተናል። ምንድን ነው ይሄ? ዝም ብሎ ቀልድ የሆነ እንትን ነው። እና እኔ በዚህ ምርጫ ላይ ብዙም ማንኛውም የኢትዮጵያ ሕዝብ ለውጥ ይመጣል ብሎ የሚያይበት ሁኔታ የለም። ያለው ስርዓት ይቀጥላል፣ እንዳለ የሚቀጥል ነው። ከአሁን በፊትም ትንሽ እንኳን ተሰልፎም ቢሆን እስከ መጨረሻ ድረስ ድምፁን ለመስጠት ሲሞክርበት የነበረ ሁኔታም የለም። ህዝቡም የዛን ያህል ስሜት ያለው አይመስለኝም እና አስገድደው ምናልባት በወታደር ያስወጡት እንደሆነ እንጂ ሄደው የሚመርጥም ያለ አይመስለኝም። ፖለቲካል ድርጅቶቹም ያው የሚያውቁት ነገር ነው። ይሄ ምንም አይነት ለውጥ ሊያመጣ እንደማይችል እየተናገሩ ነው። ለራሳቸውም ለመንቀሳቀስ አባሎቻቸውን እንኳን ሰብስቦ ለማናገር የማይችሉ እንኳን ተመራጩን ለመሰብሰብ የማይችሉበት ሁኔታ እያለ ምርጫ ማድረጉ ምንድን ነው ፋይዳው? ምንም ፋይዳ የለውም። እና ፓርቲዎቹም እንግዲህ ለዚህ ብዙ ትኩረት መስጠት ያለባቸው አይመስለኝም። የሚያመጣው ለውጥ የለም። እንግዲህ ሌላው ያው በውጭ ያሉትን ሀገሮች እንደ ኤሮፓና አሜሪካ የመሳሰሉትን ያለውን ስርዓት ጥፋትና ድክመት ለማሳየት ምናልባት አሁን የምናደርገው ይሄ የጸረ ምርጫ ትግል እንቅስቃሴ ካምፔይንስ ይህንን ሞር አጉልቶ እንዲያሳየው ሁኔታውን እንዲያዩት ለማድረግ ያመቸን ይሆናል። ከዛ አልፎ ግን ብዙ የሚመጣ ለውጥ እንደሌለ ነው የሚታየኝ። አሁን በቅርብ ያገኘሁት መረጃ የሚያሳየው በተለይ በደቡብ አካባቢ አሁን ተመራጭ ሆነው የተመረጡ ተወዳዳሪ የተባሉትንም አዲስ አበባ ድረስ ሄደው እንዲመዘገቡ እያስገደዷቸው ነው። ምንድን ነው የአይነት ችግር መፍጠር ማለት? አንደኛ ኢኮኖሚካሊ እነዛ ሰዎች ስንት ችግር አለባቸው።
ሁለተኛ ድርጅታቸው ራሱ ተወዳደሩ ብሎ የመደባቸው ቦታ ድርጅቱ ነው እንጂ ማለት ያለበት ከላይ መጥቶ የምርጫው ምክር ቤት የተባለው አውቆት አዲስ አበባ ድረስ መጥተው እዛ እንዲያልቅ የምርጫው ውድድር ሰነድ ይሄ ብዙዎቻቸው ገና ሳይጀምሩት የወጡበት ነው። ሌላው ኦልሬዲ ቅድም እንዳነሳው የምርጫ ካርዶች ብዙዎቹ በቁጥራቸው ስር ያለ የሚፈልጉትን ያህል የአሸናፊነት የሚያረጋግጥላቸውን እንትን ዝግጅት ጨርሰዋል። አሁን ድራማ ነው የተያዘው እና ይሄ ባለበት ሁኔታ ተቃዋሚዎች እንዳልከው ገብቶ ምርጫ የሚሉት እንትን ለምን እንደሆነ ሊገባን አልቻለም። ግን ያለው ሁኔታ ይሄ ነው። እንግዲህ አሁን በዚህ ከቀጠለ አብይ እስካሁን ከሚያደርገው የበለጠም እንዲያውም በተጠናከረ ሁኔታ ነው ሶቀቃውን ችግሩን ሊፈጽም የሚችለው በህዝብ ላይ ተብሎ የሚፈራው። እንዴት ታየዋለህ? ምን ሊያመጣ ይችላል ከዚህ ምርጫ በኋላ? ያው አሸናፊ ነኝ ብሎ መውጣቱ አይቀርም እኮ። አሸናፊ ሆኖ አሁን ከሚያደርገው የበለጠ ነገር ምን ሊያደርግ ይችላል? ያው ህዝቡን ሊቀሰቅሰው አይችልም። ህዝቡ ምክንያቱም ስላሸነፍክ እኔ እከተልሃለሁ የሚለው አይደለም። ጦርነቱ ይቀጥላል። ችግሩም በህዝቡ ላይ ያለው ችግር ይቀጥላል። ችግሩን የሚያቃልልበት ነገር የለም። ያው ጦርነቱን የሚገፋበት መሆኑ በሚሊተሪ ኮማንድ ስር ሆና የምትተዳደር ሀገር ነች። እንደዛ ይቀጥላል። ያው ሱፐር መሪው እሱ ነው፣ እንደፈለገ ነው የሚያደርገው። ፓርላማው ሁልጊዜ አሜን ብሎ የሚገዛ ፓርላማ ነበር። አሁንም ያው አይነት ፓርላማ ነው የሚመጣው። ምንም ለውጥ የሚመጣ ነገር የለም። ማለት የባሰ እንደዚህ ሊያደርግ ይችላል የሚለው ነገር ያው አቅሙ ህብረተሰቡ የሚፈቅድለትንና ሁኔታው የሚፈቅድለትን ነገር እያደረገ ነው። ያንን ይቀጥላል። ጦር ያዘምታል። አዎ ያዘምታል። እየተመታ ደግሞ ይወድቃል። ይህን ነው የምናየው። ትግሎቹ እየተጠናከሩ ይሄዳሉ። የአማራው ትግል እየተጠናከረ ይሄዳል። በዛው መልክ እየተዳከመ እንደሚሄድ ነው የሚታየኝ እና ብዙም እንትን የሚያመጣ አይመስለኝም። ምናልባት ከውስጥም ብዙ ተቃዋሚዎች ሊፈጠሩ ይችላሉ። ከአሁን በኋላ ሁኔታው እየተቀየረ እየሄደ ነው። እንግዲህ ለአብይ የሚያመች ሁኔታም አይደለም አሁን ያለው። የዓለሙ ሁኔታም በዓለም ያለው ሁኔታ እንደፈለገው ትጥቅ ሊያገኝበት የማይችልበት ሁኔታ ነው የምናየው። ያው ሚድል ኢስት በኢራንና አሜሪካ ያለው ጦርነት የፈጠረው ሁኔታ ያው ዩናይትድ አረብ ኤሚሬትስንም አፌክት የሚጎዳ የሚነካ ስለሆነ እሱም እነሱ ሲነኩም ያው እንግዲህ አብይ የዩናይትድ አረብ ኤሚሬትስ አሽከር ነው። አሽከሩም መጎዳቱ አይቀርም። የሚያገኘው ትጥቅና እርዳታም ሊቀንስበት ይችላል። የትራንስፖርት ፕሮብሌሞች አሉ። እንግዲህ አሁን ባለው ሁኔታ ኤሪያው ይሄ ባህር እንቅስቃሴው ብዙ የተወዛገበበት ሁኔታ ነው ያለው። እንዳየኸው ማዳበሪያና ነዳጅ የሚያጥርበት ሁኔታ ነው ያለው እና ሁኔታውን የባሰ የሚያደርግበት ሁኔታ ነው የምናየው። ለህዝቡ የሚያመጣው ለውጥ የለም እና እንግዲህ ህዝቡ በይበልጥ የሚንቀሳቀስበት የሚነሳበት ሁኔታ የሚፈጥር ይመስለኛል ነው የምለው እኔ። እና አብይ እድል የሚያመጣ ነገር ያለ አይመስለኝም። ያው አብይ ያለ እንዳለ ሊቀጥል ይፈልጋል፣ አይችልም። ሁኔታዎቹ አስገድደውት እንግዲህ እየተሸነፈ የሚሄድበት ሁኔታ ነው የማየው እኔ። ትክክል ነው። ከዚህ እንግዲህ ያለው ትግል ሁኔታ አስተባብሮ መቀጠል ነው እንግዲህ በውጭም በውስጥም ያለው። አሁን ከዚህ በፊት ያልተደረጉ በግልጽ በውጭም በሀገር ቤትም ያልተደረጉ የትግል ስልቶች እና ሁኔታዎች እንዲገፉ በአንተ በኩል ምን አይነት የትግል ሁኔታዎች ላይ ማተኮር ወይም ደግሞ ያልሞከርናቸው ላይ መጠናከር አለበት ብለህ ትገምታለህ? እንግዲህ ያልሞከርናቸው እንኳን ብዙ ነገር የለውም፣ ግን የሞከርናቸውን በደንብ አጠናክረን መቀጠል ጥሩ ይመስለኛል።
አሁን በውጭ የተደረገው እንቅስቃሴ የአማራው ህብረተሰብ ራሱ አንድ ኃይል ሆኖ ተጠናክሮ የአማራውን ኮዝ ለማሰማት የሚያደርገው ትግል ጥሩ እየሆነ እየመጣ ነው። ሰላማዊ ሰልፎቹ በጣም ግሩም ናቸው። መቀጠል አለበት። ዋናው ነገር ህብረተሰቡ ራሱ እርስ በርስ መሰባሰቡ ነው እና መሰባሰብ አለብን። ተሰባስበንም ይህንን ትግል መርዳት አለብን ማለት ነው። የአማራው ትግል ከአማራው አልፎ ከሌሎቹ ህብረተሰቦች ጋርም አብረው መታገልና አብረው መስራት ያስፈልጋል። የተጀመሩ እንቅስቃሴዎች አሉ፣ እንደምናየው ነው። አሁን በዚህ በጸረ ምርጫው አኳያ ስታየው ሰፊ ማህበረሰብ የተሰባሰበበት እንትን እንዳለ አያለው። እሱ ጥሩ ነው እና ይህንን ማጠናከር ለወደፊትም የትግል አውድ አድርጎ እንትን ማድረጉ ማጠናከሩ ጥሩ ይሆናል። እንግዲህ አገር ቤት ያለው ህብረተሰብ ነው አሁን እስካሁን ድረስ በችግሩ እንትን ለማድረግ ለመቅረፍ የተነሳሳበት ሁኔታ ብዙ አታይም። በፍራቻ እንትን ድባብ ውስጥ ነው ያለው። እሱም የሚሰበርበት መንገድ መፍጠር ያስፈልጋል። ምናልባት ራሱ ችግሩ ራሱ የሚያፈነዳው ነገር ሊኖር ይችላል። እንግዲህ መቼ ይሆናል የሚለው ነው የማናውቀው እንጂ ይሄ ነገር መነሳቱ አይቀርም። ያው እንግዲህ ሳምዌር የመጨረሻው የሚበጠስበት ክሩ የሚበጠስበት እንትን ይደርሳል እና ህዝቡ የሚነሳበት ሁኔታ ይፈጠራል። ግን በውጭ ያለው አንድ ነገር ማድረግ ያለበት አንደኛ ራሱን አጠናክሮ ያለውን ሁኔታ ለዓለም ህዝብ ለማሳወቅ እና ይህንን አስከፊ ስርዓት እንዲቃወሙትና ጫና እንዲያደርጉበት ማድረግ ያስፈልጋል። እርዳታ እንዳይሰጡት ጫና እንዲያደርጉበት እንትን ማድረግ አለበት። መቀጠል አለበት ዲፕሎማቲክ እንትኑ። ከዛ አልፎ ራሱን እንደገና አስተባብሮም ለትግሉ የሚሆን ድጋፍ የሚያደርግበት መንገድ በንብረት በገንዘብ በምናምን እንደዚህ የመሳሰሉትን ነገሮች ማየት ያለበት ይመስለኛል። አሁን ህብረተሰቡም ራሱ ብዙ ነገር ይጠይቃል። መድኃኒት ይጠይቃል፣ ለትምህርት ቤት በዚህ አድሚኒስትሬሽን በሚከፍቱት የአማራ ትግል እንደዚህ አይነቶች ለአድሚኒስትሬሽኑ ሊረዱ የሚችሉ መሳሪያም ይሁን ንብረት የማቅረብ ሁኔታ ያስፈልጋል እና ይህንንም እንትን ማድረግ አስፈላጊ ይመስለኛል ግምት ውስጥ ማስገባት። ሌላ ለሚታገሉትም ኃይሎች ትግል ላይ ላሉት ኃይሎች ጉዳት ቢደርስባቸው ቢታሰሩ እንግዲህ ቤተሰቦቻቸው እንዳይሰቃዩ ምናምን ይህንን ሊደግፍ የሚችል ከአሁኑ ጀምሮ ፈንድም ይሁን ሌላ ነገሮች ማዘጋጀትና ማንቀሳቀስ የሚያስፈልግ ይመስለኛል። ይሄ በጋራ የሚደረጉ ነገሮች ናቸው። ውጭ ያለው ችሎታ አለው፣ እድል አለው፣ ሊያደርገው ይችላል ይህንን ነገር እና ቶሎ ብናደርገው ጥሩ ነው እላለሁ። እንግዲህ ይሄ ነው። ሌላው ያው ፋኖም እያደረገው ያለውን ሂደት እያየሁት ነው። አሁን ወደ እያሰፋ ከአማራ ክልል ማውጣት አለበት እንትኑን ትግሉን ወደ ሌሎቹ ክልሎች መሄድ አለበት። ወደ ሸዋ፣ ወደ ወለጋ፣ ሲዳሞ፣ በነሻንጉል መስፋት ያለበት ነው ይመስለኛል እና ትግሉን እዚያ ብቻ እንትን አድርጎ የመጣውን መግደል ብቻ ሳይሆን ትግሉን ወደ ሰንተሩ ወደ አዲስ አበባ እየተጠጋ የመጣ መሆኑን ማሳየት አለበት። እዛ ላይ ትንሽ መሰራት ያለበት ነገር የሚታየኝ ነገር አለ። ትልቅ ኃይል ሳይልክም ቢሆን እዛ አካባቢ ብዙ ስራዎች እንደዚህ አይነት ስጋት የሚፈጥሩ ዲፕሎማቲክ ኮሚኒቲውንም አቴንሽን የሚሰጡበት ሁኔታ መፍጠር ያስፈልጋል እና በዛ ላይ ትንሽ መስራት ያለበት ይመስለኛል። እንግዲህ ቀደም ብሎ ተወርዋሪ ኃይል እየሄደ የሚሰራ ስራ መስራት ያለበት ይመስለኛል ነው የምለው። ከአማራ ወጥቶ የግድ አዲስ አበባ አካባቢ ብዙ ማስጨነቅ ያለበት ሁኔታ ያለ ይመስለኛል። እንግዲህ ኢንጂነር በአብዛኛው ብዙውን ተወያይተናል። እንዲሁ ሳትሰጥበት እንዳታልፍ ነው። ለረጅም ጊዜ አንተ
የትግሎች በተለይ ድርጅቶችን ህብረት ዙሪያ ስትሰራ እንደነበር አውቃለሁ። በተለይም አሁን በስቴቭ ኢትዮጵያ ብዙ ድርጅቶችን አሰባስባችሁ መንቀሳቀስ ላይ እንዳላችሁ አውቃለሁ። በስቲ በዛ ላይ አሁን ምን እያደረጋችሁ ነው? እንዲሁ ለመዝጊያ ያህል ምንስ ከህዝብ ውስጥ ምን እርዳታ ትፈልጋላችሁ? ሁኔታው እንዴት ነው ብለህ በዛ ላይ ለማጠቃለያ ብትሄድልኝ። አዎ እንግዲህ በውጭ ያለውም ይሁን በውስጥ ያለውን ኃይል ለማሰባሰብ ጥረት እያደረግን ነው። የኢትዮጵያ ህብረት ንቅናቄ ውስጥ የተሰባሰብን ኃይሎች አለን። ከዛም አልፎ እንግዲህ ቅድም እንዳልኩ በዚህ ምርጫ በመቃወም ደረጃ ላይ እየተሰባሰበ ያለ ኃይል አለ። ሰፋ ያለ ኃይል ነው እሱም እና እነዚህ እንግዲህ በሂደት ወደ አንድ ስትራቴጂክ የሆነ የትግል መንገድ እንዲገቡ የማድረጉ ሂደት የምንቀጥልበት የምንሰራበት ይሆናል። ከዚህ አልፎ ግን አገር ቤት ያሉት ኃይሎችም የሚገናኙበት መንገድ ካለ ማየቱና እነሱንም በዛ መንገድ ልንረዳው የምንችል ነገር ካለ ማየት እንትን እያደረግን ነው። ይሄ ትግል ሁሉም ኢትዮጵያዊ በየአካባቢው ከአሁኑ ጀምሮ እየተግባባና እየተስማማ የሚሄድበት መንገድ መፍጠር አስፈላጊ ነው። በጋራ ስትሰራ መግባባት ይኖራል፣ መተዋወቅ ይኖራል። ለወደፊትም ከአሁኑ ጀምሮ መደረግ አለበት የምትለውን ነገር እያስማማ የምትሄድበት መንገድ ሊፈጠር ይችላል እና በዚህ ሂደት ላይ አሁንም ትልቅ ጥረቶች እየተደረጉ ነው። ያው አንዳንድ ፖዚቲቭ የሆኑ እንትኖችም ምልክቶች የምናያቸው ነገሮች አሉ። ግን ህዝቡም ድርጅቶችም በዚህ በኩል እንዲተባበሩን በዚህ አጋጣሚ ላስታውስ እወዳለሁ። እንግዲህ ኢንጂነር በእውነቱ ሁል ጊዜ እየቀረብክ ሀሳብህን በማካፈል ትግል ባለበት ሁሉ እየቀረብክ እንደዚህ ያለህን ተመክሮ ሌሎች ጋር በማጋራት በተለይም ደግሞ የኢትዮጵያውያንን በማሰባሰቡ ለረጅም ጊዜ ያለ ልምድ አለ። ይህን ሁሉ ይዘህ አሁንም ቢሆን ይኸውና በተጠየቅን ሁሉ በመምጣት በምትሰጠን ትብብር በጣም ነው የማመሰግነው። ይሄ መጨረሻ እንደማይሆን አውቃለሁ። ሌላም አጋጣሚ ሲኖረን እንደዚሁ ተሞክሮ እንደምታካፍለን ላደረግክልኝ ትብብር በሙሉ አመሰግናለሁ። እኔም ይህንን እድል ስለሰጠኝ በጣም አመሰግናለሁ። አድማጮቼም ስለተከታተሉኝ በጣም አመሰግናለሁ። ታንኪ ኢትዮ ጥያቄ ፕሮግራም ተከታታዮች፣ ያው ኢንጂነር በየጊዜው የመጣ ብዙ ሌት ባለ አቀራረብ እና መረጃዎች ነው ሁልጊዜ የሚያቀርብልን። የዛሬውን ፕሮግራም ተከታትላችኋል። እንግዲህ በእናንተ በኩል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ገንቢ አስተያየቶችን በመስጠት እና ሼር በማድረግ የበኩላችሁን ተባበሩኝ። በሌላ ፕሮግራም እስከምንገናኝ አመሰግናለሁ።